ይህንን እጅግ በጣም ያማረ የተዋበ ዘመናዊ ሕንፃ ቤተ መቅደስ ብፁዕነታቸው ሊባርኩልን በመካከላችን ተገኝተዋል። ከዚህ የተነሳ ደማቅ አቀባበል ለብፁዕነታቸው ተደርጓል። እስኪ በደንብ አድርጋችሁ እግዚአብሔርን አመስግኑ። ለዚህ ቀን ያደረሰን የሰማዕቷ የቅድስት አርሴማ አምላክ እግዚአብሔር ክብር ምስጋና ይግባው። አመስግኑ፣ በደንብ አድርጋችሁ አመስግኑ። በተረጋጋ መንፈስ ሆነን ነው መርሐ ግብሩን የምንከታተለው። ምናልባትም ሕንፃው አካባቢ ያላችሁ ሰዎች አሁን ከሕንፃ አካባቢ እንድትለቁልን በአክብሮት እንጠይቃለን። ወደዚህ መጥቶ ነው የሚባረከው። በማሽን ነው የሚወጣው። አብሮ የሚወጣ ሰው የለም። ሌላ ለአደጋ የተጋለጠ ምንም አይነት ጉዳይ ስለሌለ በደንብ አድርጋችሁ በክብር እና በአክብሮት እንዲከናወን ነው የምንጠይቀው። የተቀመጣችሁ ሰዎች ሁላችሁ ከያላችሁበት ስፍራ ቆማችሁ ተነሳችሁ አሁን በቀጥታ ብፁዕነታቸው ይባርኩልናል መስቀሉን። ስለዚህ ሁላችሁም ዝማሬ የምትዘምሩ ሰዎችም አቆማችሁ። ምናልባት ይሄ ድምፅ የማይሰማቸው አስተባባሪዎች እንደገሯቸው አንድ ጊዜ ወደ ኋላ ጠጋ በሉ፣ እባካችሁ ጠጋ በሉ። መስቀል ወደዚህ ስለሚመ ቅዱስ ሥላሴ ዘአምነት ማሰረቱ ለከሰተ ለከመዛቲ ክርስቲያን ከየተስምከ ዓለም ዘላለም ዳሜ በደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን፣ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ መስቀላችን ነው። ስለዚህ ምናልባት ሌሎች ችግር እንዳይፈጠር እንዳይወድቅብን ጭምር ነው። ተጋበሉ ምንላቸው በግልጽ። ስለዚህ ተጋበሉ፣ በቃ በደንብ ተጋበሉ። እዚህ ጋር በደንብ እንዲታየው አይንት እየታየው ስላልሆነ በግራ በኩል ወደ ኋላ ትንሽ ሕንፃ አካባቢ ያላችሁ እንዲሁ በተመሳሳይ ወደዚህ እንድትመጡ ጠይቃለሁ። ፊት ለፊት ያላችሁ ሕንፃው ጋርም ያላችሁ በተመሳሳይ ነው። ጥቂት ጉዞ ነው። በደንብ በስርዓት በአግባቡ መከናወን የቻለው ምናልባት እስኪ የምታዩት በደንብ አድርጋችሁ መስቀሉ ባለት በመጽሐፋችሁ ተደርጓል። ተፈርጋችሁ እግዚአብሔርን መስቀሉ በደንብ አድርጋችሁ ለዘመናት እየተሰራ ያለው የተወደደው ሕንፃ ቤተ መቅደስ በተለያየ ዘመናት በተለያየ ስፍራ በተለያየ ቦታ እየተሰራ ቆይቷል። ዛሬ ደግሞ በዚህ በሰማዕቷ በቅድስት አርሴማ በታላቋ ሰማዕት ቤት በጥቂት ዓመታት ደግሞ ሕንፃው ለመመረቅ እየደረሰ ነው። የብፁዕ አባታችንን ቡራኬ ደግሞ ስለደረሰ ሲከፈራችሁ እግዚአብሔርን አመስግኑ። የምንለምነው ልቡና የሚሰማበት ጥያቄ የምንመለስበት ቤተ መቅደስ እንዲሆን አሁን እየተባረከ ነው ያለውና በእውነት ለዚህ ክብር መብቃት እግዚአብሔርን ለማመስገን ትልቅ ምክንያት ነውና በደንብ አድርጋችሁ አመስግኑ። እግዚአብሔርን በደንብ አድርጋችሁ ቡራኬ ሊሰጥ ስለሆነ ሁላችሁም ወደዚህ ዛሬ ይህ መስቀል ብዙዎች የሚማጸኑበት መስቀል እንዲሆን በብፁዕነታቸው ተባርኳል። በደንብ አድርጋችሁ እግዚአብሔርን አመስግኑ። በደንብ አድርጋችሁ እልል እያላችሁ እያመሰገናችሁ
መሀል ያላችሁ ዞር በሉ። ይህንን ያደረገ ያከናወነ ጅማሬውን ያሳመረ ደግሞ ፍጻሜው እንዲሁ እንዲያምር እጅግ በእውነቱ እግዚአብሔርን ማመስገን ያስፈልጋል። የሰበታ ቤተ ቅዱስ በሰቀር የሀገረ ስብከት በሰበታ ክፍለ ከተማ ከሚገኙ ቤተክርስቲያናት መካከል በተደጋጋሚ ብፁዕነታቸው የመጡ ቡራኬ እየሰጡ የልማት እንቅስቃሴን ህንፃ ቤተ መቅደሱ አሰራር ዲዛይን እና የተለያዩ እንቅስቃሴዎችን ይጎበኛሉ፣ አባታዊ መመሪያ ይሰጣሉ። ዛሬ ደግሞ ለፍጻሜ አፋፍ ላይ ደርሷል። በዛሬው ዕለት ደግሞ በብፁዕነታቸው ተባርኳል። ይህንን ያደረገ አባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የደብሩ አስተዳደር ሰራተኞች፣ ሰበካ ጉባኤ አባላት፣ ጠንካሮቹ የህንፃ አሰሪ ኮሚቴዎች እንኳን ደስ አላችሁ። በደንብ አድርጋችሁ እግዚአብሔርን አመስግኑላቸው። በደንብ አድርጋችሁ በእውነት ይሄ ትልቅ ስራ ነው። የቤተ መቅደስ ስራ እንዲህ ባለ ሁኔታ እየተፋጠነ እንዲከናወን ደግሞ የህንፃ አሰሪ ኮሚቴው የማስተባበር ስራ እንዳለ ሆኖ ተወዳጁ ወንድማችን መጋቢ ይላፍ ተስፋዬ ቅጥስ መጋቢ ይላፍ ዳንኤል ወንድሙ በእውነት በላይቭ ስትሪም እየገባ በቲክቶክ በፌስቡክ ይህንን የመሰለ ቤተ መቅደስ በአማረ መልኩ እንዲከናወን አሁንም ጭምር የገቢ ማሰባሰብ ስራ እየሰራ የህንፃውን ስራ እየደገፈ ያለ ወንድማችን ነው። በእውነት ሁላችሁም ለዚህ የተሳተፋችሁ ገንዘባችሁን፣ ጉልበታችሁን፣ ሁሉ ነገራችሁን የሰጣችሁላችሁ እንኳን ደስ አላችሁ። እስኪ ደስ ያላችሁ ሰዎች፣ ደስ ያላችሁ ሰዎች። በዘመናት ለተወሰኑ የሚቀመጥ እንጂ ለሁሉ የሚከናወን አይደለም። አሁን እንደምትመለከቱት መስቀሉ ወደ ጉልላቱ እየደረሰ ነው የሚገኘው። ጉልላቱ ላይ ደግሞ ይታሰራል። ምስጋና እያመሰገን እግዚአብሔር ስላደረገው ነገር የምናከብርበት ቀናችን ነው። ይህንን ያደረገ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በገገመደልሜ ዋቀዮ ገኘ ስሬት ገለጤፈጣ ጉያንኩን ጉያ ጃለተ መባንዴ ወጂ ዋቀዮ ዋንዴ ስርት ገለጤፈቹ ልፍነኬኑን የበርባችሳ ስርት ገለጤፈጣ እሺ ዝማሬ የዘመርን ነው የምንቆየው። ወንድማችን ዘማሪ ሳሙኤል በመካከላችን አለ። ከእሱ ጋር እያመሰገን እንቆያለን። ግርማ ጋቤ ስማችሁ ይባላል። Sera
ይሄ እጅግ ያማረው መስቀል በጉልላቱ ላይ ያረፈውን በ400,000 ብር እንዲሁም ደግሞ ሌሎቹን አጠቃላይ በሚሰሩ ስራዎች ከነ ቤተሰባቸው ገብረ መድኅን ከ2.5 ሚሊዮን ብር በማውጣት ሰፋፊ በሚሰራው በዚህ የህንፃ ስራ ላይ አስፈላጊውን የገንዘብ እርዳታ እያደረጉ የነበሩ ዛሬም ደግሞ በመስቀሉ በጉልላቱ እንዲሁ የተሳተፉ ያሰሩ ናቸው። ሲከፍ አድርጋችሁ አምላካችን እግዚአብሔርን አመስግኑላቸው በደንብ አድርጋችሁ።